እነዚህን ቁርአን ውስጥ የተጠቀሱ ምስጢሮችን ሳታውቅ ቢዝነስ አትጀምር። የምር ግን ቢዝነሳችንን የምናሳካበት ምስጢር ቁርአን ውስጥ ተጠቅሶ ይሁን? as always ያ አዚዚ am yazidክ here and this is ጥበብን ከቁርአን። በቅርቡ የመጣ ሲስተም ኢንጂነሪንግ የሚባል ፊልድ ሰምተህ ይሆናል። ምንድነው እሱም? በአጭሩ የሆነ ፋክተሪ ኦር የሆነ ቢዝነስ ጀስት የሆነ ፕሮጀክት ለማሳካት ማድረግ ያለብን ነገር ምንድነው የሚለውን የሚያጠና ነው። እዚህ ጋር ነው ጉዳዩ አዚዚ። በዚህ ዒልም መሰረት አንድ ፕሮጀክት ስኬት ላይ ለመድረስ 4 ነገሮች ግዴታ ናቸው ይለናል። የመጀመሪያው ኢኖቬሽን፣ አዲስ ነገር መፍጠር ኦር አዲንግ ቫልዩ፣ ሰዎች የሚፈልጉትን ነገር ማምጣት። ሁለተኛው ሲስተም ኦፕቲማይዜሽን ኦር ኤፊሽንሲ፣ ስራዎችን በተሟላ ሁኔታ ሳይጎድል ሳይበዛ ነገሮችን አመጣጥኖ መስራት። ሶስተኛው ኤክሰለንስ ኤንድ ኳሊቲ። አራተኛው ሞኒተሪንግ ዲ ፕሮዳክት ኤንድ ኮንቲኒየስ ኢምፕሩቭመንት፣ በየጊዜው ክትትል ማድረግና ማሻሻል። ኤንድ ዲስ ኢዝ ኦል። በሚገርም ሁኔታ ግን ቁርአን ከ1400 ዓመት በፊት ይሄን ዕልም አስቀድሞ ነግሮን ነበር። አላሁ ጀለ ወዐላ ሰይድና ዳውድን ሲያናግር እንዲህ ይለናል፣ አኒዕመል ሳቢጋትን ወቀድር ፊ ሰርድ ወአዕመሉ ሷሊሐ ኢኒ ቢማ ተዕመሉነ በሲር። ከዚህ ሀያ አስቀድሞ ለዳውድ ከኛ የሆነን ችሮታ ሰጥተነዋል ይለናል። ከችሮታዎቹም ውስጥ ብረትን አለዘብንለት። እዚህ ጋር ረከዘ አዚዚ። አኒዕመል ሳቢጋት፣ ሰፋፊ ጋሻዎችን ስራ። አላህ ችሮታውን የሰጠው ክሬቲቭ የሆነ ስራ እንዲሰራ ነው። በእነሱ ጊዜ ደግሞ ይሄ ክሬቲቭ ነው። ሁለተኛው ወቀድር ፊ ሰርድ፣ አሰራሩንም መጥን። ዲስ ኢዝ ዋት ዊ ኮል ኤፊሽንሲ። ሶስተኛው ወአዕመሉ ሷሊሐ፣ አሳምራችሁ ስሩ፣ ኢኽላስ ይኑረው። ኤክሰለንስ እና ኳሊቲ የምንለው ደግሞ ይሄ ነው። አራተኛውና የመጨረሻው ኢኒ ቢማ ተዕመሉነ በሲር፣ በምትሰሩት ነገር ላይ ተመልካች ነኝ። ከዚህ ደግሞ ስራችንን መከታተል እንዳለብን ባይ ዲፎልት እንማራለን። ዲስ ኢዝ ዋት ዊ ኮል ሞኒተሪንግ ዲ ፕሮዳክት and continuous improvement. another level ጥበብ ብሎ ዝም። take your time እንተፈከር። ቪዲዮውን ለጓደኛ ሼር ማድረግ እንዳረሳ። ከዘወዳላል ኸይሪ ከፋይለ